ውድ ተመልካቾቻችን አሁን የደረሰን ዜና አለ። ከቅድሚያ ከሀገር ውስጥ እንጀምራለን። ጠቅላይ ሚኒስትር ዶክተር አብይ ከኢቢሲ ጋር ባደረጉት ቆይታ የተናገሩትን እንግዲህ የምንተነትን ይሆናል። የመጀመሪያው ጠቅላይ ሚኒስትሩ ስለ ራዕይ አውርተዋል። አንዳንድ ሰዎች ዳቦ እንጂ ራዕይ ማውራት አይችሉም በማለት እንግዲህ ወርፏቸዋል። አንዳንድ ሰዎች ስለ ትምህርት ወይም ደግሞ ስለ ኤዱኬሽን ባክግራውንድ እያላቸው ማስተርስ የተለያዩ ፕሮግራም እያላቸው ነገር ግን ቀበሌ ማስተዳደር አይችሉም ሲሉ በእጅጉ ተችቷል። እንግዲህ ቀበሌ ማስተዳደር አይችሉም፣ አንድም ፔሮል ላይ ፈርመው አያውቁም፣ ነገር ግን ስለ መንግስት መተቸት መገልበጥ ይናገራሉ በማለት ለውጪ ለሰዎች እንግዲህ መልእክት አስተላልፏል ጠቅላይ ሚኒስትር ዶክተር አብይ። በተጨማሪም እንዳሉት ኢትዮጵያ አሸንፋ ትቀጥላለች፣ በዚህ ወቅት የሚያስፈልገው ነገር ሁሉ ለማድረግ ዝግጁ ነን ሲሉ ከኢቢሲ ጋር ባደረጉት ንግግር ተናግረዋል። በሌላኛው ዜና ደግሞ ጠቅላይ ሚኒስትር ዶክተር አብይ በሚቀጥሉት ዓመታት ትላልቅ ግዙፍ ፕሮጀክቶች እንዳቀዱ እየተነገረ ይገኛል። ከፕሮጀክቶቹ መካከል የጫካ ፕሮጀክት መቼ እንደሚጠናቀቅ ባይታወቅም ወደ 8 ቢሊዮን ዶላር እንደሚፈጅ ይነገራል። 8 ቢሊዮን ዶላር ፕሮጀክቱ። ከነዚህ መካከል ቤተ መንግስት የተለያዩ ነገሮችን በውስጡ አካቷል። ከቤተ መንግስት የተለያየ ቤተ መንግስት ብቻ ሳይሆን የተጨማሪ ነገሮችን በውስጡ ያካተተ መሆኑን ይነገራል። ስማርት ሲቲ የኢትዮጵያን ዲፌንስ ከውስጣዊ ቁጥጥር ቤቶቹም ደግሞ አንደኛ ከእንጦጦ ውስጥ አንደርግራውንድ ተነል ተቆፍሮ እንግዲህ በዓለም አቀፍ ደረጃ ዋይት ሃውስን ለመድረስ ትንሽ ሊስተካከል ይችላል ተብሎ ይወሳለት። የዚህም ፕሮጀክት ዲዛይን ሙሉ በሙሉ እንግዲህ በመንግስትና በድህነት እጆች በመሆኑ የማይገኝ መሆኑ እየተነገረ ይገኛል። የዚህ ገንዘብ ምንጭ ማን ነው የሚለው በጥርጣሬ ቢሆን እንጂ ትክክለኛው ምንጩ አልታወቀም። አንዳንዶች እንደሚናገሩ የጠቅላይ ሚኒስትር ዶክተር አብይ ወዳጅ የሆነው ዚያድ ወይም የዱባዩ ንጉስ እንደሆነ ይነገራል። የዱባዩ ንጉስ የዶክተር ጠቅላይ ሚኒስትር አብይ አህመድ ወዳጅ ሆኖ ለዚህ ፕሮጀክት መሳለቅ ከፍተኛ ድጋፍ እያደረጉ ይገኛሉ በማለት አውድሷል። በሌላኛው ዜና ደግሞ ከንቲባ አዳነች አቤቤ ሽልማት መሸለሟ ወይም ደግሞ ከፖለቲካ ፓርቲዎች ሽልማት እውቅና ተሰጣት ሲሉ እየዘገቡም አሉ። ይህም እውቅና ያገኘችው አዳነች አቤቤ ለሰራችው ስራ ይሆናል። ነገር ግን በሀገሪቱ ውስጥ ከፍተኛ ኮሪደር ልማት እየተካሄደ እንደሆነ ይታወቃል። በዚህ ኮሪደር ወቅት የተለያዩ ችግሮች ቢያጋጥሙ ችግሮቻችንን በሚገርም ሁኔታ እንፈታለን ብለዋል። በሌላኛው ዜና ከእስራኤልና ከአሜሪካ መካከል ሐማስ ጋዛውያን በየቀኑ መሳቀቃቸው እንደቀጠለ ነው። ጋዛውያን እስካሁን በጣም ብዙ ሰዎች እንደተገደሉ ነው። ዳቦ ለመለመን ሲደርሱ በእስራኤል ጥቃት የሆኑ ወታደሮች አሉ። ቻይና ከላይ ዳቦዎችን ለጋዛውያን መስጠቷን ቀጥላለች። ለጋዛውያን አንድ ሕፃን ልጅ ሲናገር ለጋዛውያን ኃይላችን የሚመጣው ከአምላካችን ነው። እነሱ ኃይላቸው በጦርነት ውስጥ ነው። እናቴ ሞታለች፣ ወንድሜ ሞቷል፣ ቢጨርሱንም የጋዛ ሕዝብ አይሸነፍም የሚል በአይበገሬነት የሰጠው አነጋጋሪው ልጅ እንግዲህ በአሁኑ ሰዓት በተለያዩ ሚዲያዎች ቫይራል ወጥቷል። እንደሚታወቀው ይሄ ልጅ የተናገረበት አሁን የአሜሪካና የእስራኤል የእርዳታ መረቦች ለጋዛ ሕዝብ ለማድረስ ያቀዱት የምግብ እርዳታ ለመውሰድ በሚካሄዱ በስነሱ ላይ ከፍተኛ ቶክስ በመከፈቱ ነው ይላል። በዚህም አማካይነት ከ100 ሰዎች በላይ መሞታቸው እየተዘገበ ይገኛል። እንግዲህ ይሄ ልጅ ይህንን በምሬት ያወራው ንግግሩ በዓለም ዙሪያ መነጋገሪያ። በሌላኛው ዜና ገተንበርግ የምትባል በክላይሜት ቼንጅ አክቲቪስት ደግሞ የፓለስቲናውያንን አስፈላጊው እርዳታ እየመጣ ከመርከብ ጉዞ ወደ ፓለስቲኒያን እየመጣች ነው ተባለ። ዓለም ሁሉ ጉድ እያለ ነው። እንግሊዞች፣ ፈረንሳውያን
ፓለስቲናውያን እውቅና ለመስጠት እየተዘጋጁ ነው ተብሏል። እውቅና ምን አይነት እውቅና ይሰጣሉ የሚለው እንግዲህ መነጋገሪያ አጀንዳ። እውቅና ለማግኘት እንግዲህ ፓለስቲናውያን በአሁኑ ሰዓት ከፍተኛ ጥረት እየተደረገ። ውድ ተመልካቾቻችን በዚህ ዙሪያ የሚደርሱን ተጨማሪ መረጃዎች ይኖራል። አሁን ላይ እንግሊዝን ጨምሮ ፈረንሳይ፣ አረብ ሀገራት አንድ ላይ ሆነው ለፍልስጤማውያን የሀገርነት ጥያቄ እውቅና ይሰጣሉ ሊባል የሚችልበት አዝማሚያዎች እየታየ የአሜሪካ መንግስት በተናጠል ለፍልስጤማውያን የሀገርነትን ጉዳይ መስጠት በጣም አደገኛ ነው ብሎኛል። በሌላኛው ዜና በእስራኤልና በአሜሪካ መካከል ያለው ሹኩቻ እንደቀጠለ ይገኛል። የአሜሪካው ስቲቭ ዊትኮፍ የሚባለው እንደተናገረው ከሆነ ከሐማስ ጋር ድርድሩ እንደቀጠለ ቢሆን በተለያዩ ጊዜ ሐማስ የሚያካሄደው የሆስቴጅ ባን ሆስቴጆቹን ላለመልቀቅ የሚያደርገው ህዝቦቹን እየፈጀ እንደሆነ ይነገራል። ውድ ተመልካቾቻችን በዚህ ዙሪያ ሲኖሩን ተጨማሪ ዜና የምናደርሳችሁን በሌላኛው ዜና በዩክሬንና በራሽያ መካከል የዩክሬን ከፍተኛ የሆነ የተባለ የስፓይደር የራሽያን ቦምቦችን አውድማ ያጠፋችበት እየተነገረ ይገኛል። የራሽያ ቦምቦች እንግዲህ ወደ አመድነት የተለወጡበት በምንድን ነው ሲሉ የተለያዩ ሰዎች እየተዘገቡ ይገኛል። እንደሚታወቀው የራሽያ የኒኩለር ቦምብ ጣይ አምሳዮች እንግዲህ ዩክሬን እንዳለችው 34% ማውደሟ እየተነገረ ይገኛል። ነገር ግን የአሜሪካው ፔንታጎን የወደመው 10 ነው በማለት ተናግሯል። ሲናገሩ ይሄ ከፍተኛ የሆነ ጥቃት የተፈጸመ እጅግ አስገራሚና አስደናቂ ሁኔታ ነው። እነዚህ ቦምቦች የተጣሉት በድሮን አማካይነት የራሽያን ሳይበር ደህንነት ሁሉ ጥሶ እንደሆነ ይነገራል። የራሽያ የፑቲኑ ድንግ ከዚህ የመነጨ ይላል። ነገር ግን ትራምፕ ለፑቲን ሲናገሩ እንግዲህ ወደ ሰላም ጠረጴዛ ይምጡ ሲሉ ፑቲን ፍላጎት እንደሌላቸው እንግዲህ እየተናገሩ ይገኛሉ። በዚህ ወቅት ለሚከሰተው ነገር እንግዲህ ራሽያ ምላሽ ለመስጠት እየተዘጋጀች ነው ሲሉ ተዘግቧል። በዚህን ጊዜ ራሽያኖች እጅግ በጣም በክፉኛ በማዘናቸው የተነሳ ዩክሬን ከምድረ ገጽ ሊያጠፉ ይችላሉን ብለው የጠየቁም አይጠፋም። ዩክሬን ከምድረ ገጽ ትጠፋ ይሆን ወይስ አትጠፋም የሚለው የምናይ ጉዳይ። ውድ ተመልካቾቻችን አሁን ተጨማሪ ዜና ሲኖሩ የምንዘግብላችሁ። ውድ ተመልካቾቻችን በሌላኛው ዜና ደግሞ ኢራን የአሜሪካን የማዕቀብ ማስፈራሪያዋን እንደማትቀበልና ከኒኩለር ዲሉን ካሚኒ እምቢ ማለታቸው ተዘግቧል። ስቲቭ ዊትኮፍ በአሜሪካና አደራዳሪነት በኢራን ጋር እየተደረገ ያለውን ድርድር ለአምስተኛ ዙር ቢቀጥለው ኢራን አልፈልግም የአሜሪካን እጅ አልፈልግም በማለት ተናግራለች። በዚህም አማካይነት እንግዲህ የትራምፕ ውሳኔ ምን ሊሆን ይችላል ብለው እየተጠበቀ ነው። ኢራን ወደ እንደ ባግዳድ ትሆናለች የሚሉ አናሊስቶች አልጠፉም። የአሜሪካው ተንታኝ እንደዘገበው የጀሩሳሌም ፖስት ዋና ቺፍ ኤዲተር ሲዘግብ እስራኤሎች በጣም ተደስተዋል፣ ኢራንን ለመደብደብ እየዋጉ ነው ሲል ዘግቧል። ውድ ተመልካቾቻችን በዚህ ዙሪያ ተጨማሪ ዜና ሲኖሩ የምንዘግብላችሁ ይሆናል። ውድ ተመልካቾቻችን ይህን ቻናል ሰብስክራይብ፣ ሼር ማድረግ እንዳይረሱ። ይህንን ቻናል ሼር፣ ሰብስክራይብ፣ ላይክ ሲያደርጉ የሚያገኙት ትኩስ መረጃ ነው። ውድ ተመልካቾቻችን በሌላኛው የሀገር ውስጥ ዜና ስንመለስ ደግሞ በህወሓትና ጀነራል ታደሰ የትግራዩ ፕሬዝዳንት መካከል ያለው ሰፊው ልዩነት እንደቀጠለ። ትግራይ መካከል እንግዲህ ታደሰ ወረደ እንዳለው ከሆነ እንግዲህ እንደሚታወቀው ታደሰ ወረደ የጀነራሎቹን ኬላ ወይም ደግሞ
ከዚህ ቀደም የነበረው የህወሓትን አስተዳደር የማፍረስ ተግባር እንግዲህ እያወገዙ ይገኛሉ። ይህም ደግሞ በፌዴራል መንግስት ዘንድ ከፍተኛ ችሮታ እየተገኘናቸው ይገኛል። ውድ ተመልካቾቻችን ለዛሬው ያለን የዕለቱ ዜና ይህንን ይመስላል። እናመሰግናለን።